ሰላም ጤና ይስጥልን ክብራትና ክብራን የብሎክቼን ሀብ ቪጂ ፋሚሊዎች፣ በዛሬው ቪዲዮአችን እንደተለመደው ምንም ገንዘብ ከኪሳችን ሳናወጣ ክሪፕቶከረንሲን ሪል የሆነ ክሪፕቶከረንሲን ማይን በማድረግ ብቻ ገንዘብ የምናገኝበት ቻናል ነው። ይህ ቻናላችን እንደምታውቁት በዛሬው ቪዲዮ በጣም ብራንድ ኒው የሆነ የማይኒንግ ፕሮጀክት ይዤላችሁ መጥቻለሁ። እዚህ ስክሪኑ ላይ ማየት እንደምትችሉት ኒውክለስ ኮር ይባላል። የብሎክቼን ፕሮጀክት ነው። የሚገርም ብሎክቼን እየገነቡ ይገኛሉ። ስለዛ ቤተሰብ ሁላችሁም ትኩረት ሰጥታችሁ እንድታዳምጡኝ ይፈልጋለሁ። በጣም ኤርሊ የሆነ ፕሮጀክት ነው። ኤርሊ አዶፕተር የመሆንን ጥቅሞች ከዚህ በፊት አውርተናል። በሌሎች ፕሮጀክቶችም ባመለጡን ፕሮጀክቶችም አይተናል ጥቅሙና ጉዳቱን። በ24 ሰዓት አንድ ጊዜ ብቻ ስልካችሁን ክሊክ እያደረጋችሁ አንድ ጊዜ ብቻ በ24 ሰዓት ውስጥ ቼክ እያደረጋችሁ ገንዘብ የምትሰሩበት በጣም የሚገርም ቴክኖሎጂ የሚገርም የብሎክቼን ፕሮጀክት ነው። ስለዛ አውቄ ነው ከዋይት ፔፐር ገጹ ላይ ለመጀመር የፈለግኩት። ምክንያቱም ኤቭሪዋን እዚህ ቲም ውስጥ ክሪፕቶከረንሲ ማይን እናደርጋለን ብላችሁ የምታስቡ የጀመው እንዳለ የቲም አባላት ሁልጊዜ አዲስ ፕሮጀክትን ሲጀምሩ ከዚህ በፊት እንደተነጋገርነው ማድረግ የሚገባችሁ ወሳኝ ነገር ማለት ስለ ፕሮጀክቱ ማወቅ፣ ፕሮጀክቱ እንዴት ነው የሚሰራው፣ ምንድን ነው የታሰበው፣ ምን ፌዝ ላይ ነው ያለው፣ ኤቭሪቲንግ የሚነግረን ደግሞ ዋይት ፔፐር እንደሆነ ከዚህ በፊት ተነጋግረናል። ስለዛ ጋይስ አብራችሁን ቆዩ። የፈጠነ ስለዚህ ፕሮጀክት በሃይላይት የተወሰኑ ነገሮችን አሳያችኋለሁ። ፕሮጀክቱን መጀመር ለምትፈልጉ ልጆች አፑን ከፕላይ ስቶር ዳውንሎድ ማድረጊያውን ሊንክ ዲስክሪፕሽን ላይ የቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። በተጨማሪ ፒንድ ኮመንት ላይ የመጀመሪያው ኮመንት ላይ ታገኙታላችሁ። በተጨማሪም ደግሞ ቴሌግራም ቻናሌን በመቀላቀል ቴሌግራም ቻናሌ ላይ አስቀምጥላችኋለሁ ሊንኩን። አፕሊኬሽኑን ዳውንሎድ አድርጋችሁ ኢንቪቴሽን ኮድ በመጠቀም መመዝገብ የምትችሉበት ፕሮጀክት ነው። በጣም ኤርሊ ነው ጋይስ። ስለዛ እዚህ ጋር እያነበብኩኝ ነበረ ኒውክለስ ኮር ምን ይዞ እንደመጣ ምን እያደረገ እንደሆነ እያንዳንዱን ስለ ቴክኖሎጂው ኤቭሪቲንግ ምንነጋገር ይሆናል። ሌላኛው ወሳኝ ፓርት ደግሞ ቶኮኖሚክስ ነው። እዚህ ጋር በብርቱካናማ የምታዩት ለኮሚኒቲ የሚሰጥ ነው። ማክሲመም ሰፕላያቸው ስንት እንደሆነ እዚህ ጋር ይታያል። ምን አይነት ኢኮሲስተም ዴቨሎፕ እያደረጉ እንደሆነ በግልጽ የተቀመጠ ስትሮንግ የሆነ ዋይት ፔፐር ነው። ስለ ቶከን ዩቲሊቲያቸው ተናግረዋል። ኤቭሪቲንግ ዋይት ፔፐሩን በምታነቡ ጊዜ ሁሉንም ነገር አንደርስታንድ የምታደርጉ ይሆናል። እዚህ ጋር ደግሞ ያው ሁሉም ፕሮጀክት ላይ ሪል የሆኑ የብሎክቼን ማይኒንጎች ላይ የተለመደ ቃል ነው። ይሄ ቃል ሄልቪንግ ምንድን ነው የሚለውን በሌላ ቪዲዮ ተነጋግረን እናውቃለን። ክሪፕቶከረንሲው በጥሩ ሁኔታ ወይም ፌር በሆነ ሁኔታ ለሰዎች በስነ ስርዓት ያለምንም አድሎ እንዲከፋፈል ሲባል የሚዘረጋ ሜካኒዝም ነው። እዚህ ጋር እንደምታዩት ማይኒንግ ሬቱ ከመች ወደ መች ሪዲዩስ እያደረገ እንደሚሄድ ዲቴል አስቀምጠዋል። ሪዳክሽኑ የሚሆነው -30% አሁን ካለው ማይኒንግ ሬት ላይ ያ ማለት በ30% እየቀነሰ ነው የሚሄደው ማለት ነው። ስለዛ ጋይስ አሁን ገብታችሁ ይህን ፕሮጀክት ማይኒንግ የምትጀምሩ ልጆች በጣም ተጠቃሚ ነው የምትሆኑት። ቢሹር ስለዛ ሁላችሁም ዳውንሎድ እያደረጋችሁ ትመዘገባላችሁ ማለት ነው። ከዛ በተረፈ ያልገባችሁን ነገር ኤቭሪቲንግ እንደ ኤርሊ አዶፕተር እኔ ያስፈልጋል የሚባለውን ሪሰርች እያደረግኩኝ ስለ ፕሮጀክቱ ማሳውቃችሁ ይሆናል። ሃው ኒውክለስ ኮር እንዴት ነው የሚሰራው፣ አፕሊኬሽኑ እንዴት ነው የሚሰራው የሚለውን ነገር አሳያችኋለሁ በዚህ ቪዲዮ። ከዛ በመቀጠል በሌሎች ቪዲዮዎች ቤተሰብ እያንዳንዱን ስለ ሮድ ማፓቸው ቀጥሎ ምን ሀፐን እንደሚያደርግ ምን አይነት ሌቭል ላይ እንዳሉ አስረዳችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት የዌብ3 ቴክኖሎጂ፣ የዌብ3 አፕ፣ የዌብ3 ማይኒንግ ፕሮጀክቶች እዚህ ቻናል ላይ ስለሚለቀቁ ሰብስክራይብ እያደረጋችሁ ደወል ምልክቷን በማብራት ቤተሰብ መሆን ትችላላችሁ።
ኦኬ ጋይስ እዚህ ጋር እንደምትመለከቱት የኤክስ ኦፊሻል ፔጃቸው ላይ እገኛለሁ። ሶ ኒውክለስ ኮር ቼን ነው የሚባለው። ሶ የብሎክቼን ፕሮጀክት ነው። እንደምትመለከቱት ፕሮፋይላቸውን በግልጽ ራሳቸውን በሚገልጽ መልኩ አስቀምጠዋል። ሶ ቀጥላችሁ እዚህ ጋር ያለውን የሊንካቸውን የዌብሳይት ሊንካቸውን በመግባት ሁሉንም ነገር ማግኘት የሚችሉ ነው የሚሆነው። ሶ የፈጠነ ወደ አፕሊኬሽኑ እንሂድና ምን አይነት ፊቸሮች እንዳሉት አይተን እንጨርሳለን ማለት ነው። ሌትስ ጎ። ሶ ዌልካም ቱ ኒውክለስ ይላል። አፑ ሲከፍት ይሄን ይመስላል። ልክ አብዛኛው ነገሮቹ እንደ ፓይ ኔትወርክ ናቸው ቤተሰብ። ከዚህ በፊት ፓይ ኔትወርክን ማይን ያደረጋችሁ ሰዎች ስለ ኔትወርክ ፕሮጀክቶች በደንብ ታውቃላችሁ ብዬ አስባለሁ። ስለዛ እዚህ ጋር እንደምትመለከቱት እያንዳንዷን ሴክሽን ላስጎበኛችሁ ሞክራለሁ። ስትሪኬን እዚህ ጋር ነው የሚቆጥረው። this is my profile። እዚህ ጋር ስለ ማይኒንግ ሬት ያወራል። እዚህ ጋር ደግሞ የቀረኝን ሰዓት 1 ሰዓት ከ18 ቀርቶኛል። ቶታል ባላንስ እዚህ ጋር እንደሚታየው ነው። ሶ ማይኒንጋችንን በ24 ሰዓት አንዴ ለመጀመር እዚህ ጋር እንመጣና ቺን ክሊክ በማድረግ አክቲቬት ነው የምንለው። ልክ በአንድ ክሊክ አክቲቬት ያደርግልናል፣ መቁጠር ይጀምራል ማለት ነው። ኦኬ ሶ እዚህ ጋር እንደምትመለከቱት ስንት ሰው አክቲቭ ቲም እንዳለኝ ነው የሚያሳየው። እዚህ ጋር ስለ ኢንቪቴሽን ኢንቫይት ማድረግ ትችላላችሁ። ይህን ቀስቱን ተከትላችሁ ቲም ኢንቫይት ስታደርጉ ቲማችሁን እዚህ ጋር የምታገኙ ነው የሚሆነው። ከዛ በመቀጠል ወደ ፕሮፋይል ሴክሽን ሊሄድ። እስቲ ምን አይነት ነገሮች አሉ ፕሮፋይል ሴክሽን ላይ? ዋሌት ዲቴልስ ይላል። እንደምታዩት ዋሌት የሚኖረው ፕሮጀክት ነው ኦብቪየስሊ። ባላንስ ይላል። እዚህ ጋር ባላንሴን በትክክል እየቆጠረ ነው ያለው። ሶ ሪፈራል ቲም እዚህ ጋር እንደምታዩት ነው። ኤንድ ሳፖርት ሰርቪስ እዚህ ጋር ማግኘት ትችላላችሁ። ኦኬ እዚህ ጋር ደግሞ ኒውክለስ ስቴጅ ይላል። ለእያንዳንዱ ማይነር ስቴጅ እየሰጠ ሌሎች ፕሮጀክቶች ላይ ባጌጅ እንደምንለው እየሰጠ ነው የሚሄደው ፕሮጀክቱ። ሶ ስታቲክስ ላይ ነው የሚገኘው። አሁን ኤርኒንጋችሁን በስነስርዓት ካልኩሌት አድርጎ ብሬክዳውን አድርጎ የሚያስቀምጥ ነው የሚሆነው። ግሎባሊ ኢቭን ማይን እየተደረገ ስላለው ነገር መረጃው እንዲኖራችሁ ያደርጋል። ሶ ይሄ በጣም ጠቃሚ ነው። ብሎክቼን ላይ ምን እየተካሄደ እንደሆነ ራሳችንን ፖዚሽን ለማድረግም እንዴት ራሳችንን ፖዚሽን እንደምናደርግ እንድናቅ ኢንፎርሜሽን የሚሰጥ ፓርት ነው ማለት ነው። ኢንቫይት ሴክሽን ላይ እገኛለሁ። ሶ ኢንቪቴሽን አይዲያችሁ የሚሆነው እዚህ ጋር ያለው ኮድ ነው። ከፈለጋችሁ ሼር ሊንክ ብላችሁ ሊንኩን ማጋራት ትችላላችሁ። የኢንቪቴሽን አይዲን ከቪዲዮ ዲስክሪፕሽን ስር ቴሌግራም ቻናሌ ላይ የመጀመሪያው ፒን ኮመንት ላይ አስቀምጥላችኋለሁ። ሶ በአጠቃላይ አፑ ይሄን ይመስላል። በ24 ሰዓት አንዴ ብቻ እየገባችሁ ማይኒንጋችሁን አክቲቬት አድርጋችሁ የምትወጡበት ፕሮጀክት ነው። ሶ ስለዛ ጋይስ ምንም ወደፊት ወደኋላ ሳትሉ ቀጥታ ጀምሩ። ከዚህ ፕሮጀክት ጋር የተያያዘ ማንኛውንም ጥያቄ የትኛውንም አይነት አፕዴት በሰዓቱ ይዤ ከችላለሁ። ዚስ ኢዝ ብሎክቼን ሀብ። ይህ ቪዲዮ የጠቀማችሁ ሰዎች የተመቻችሁ ሰዎች ካላችሁ ቪዲዮውን ላይክ በማድረግ ለጓደኞቻችሁ ሼር በማድረግ ኮመንት ሴክሽን ላይ ያልገባችሁን ነገር በመጠየቅ ለቻናሉ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት እንደዚህ አይነት የተረጋገጠ የብሎክቼን ፕሮጀክቶች መረጃ እንዲደርሳችሁ ማድረግ ትችላላችሁ። ቤተሰብ ይመቻችሁ። ወዳችኋለሁ። ባይ ባይ።